አባቷ እኔ ከመረጥኩልሽ ሰው ውጪ ካገባሽ መቃብሬ ላይ እንዳትቆሚ ብለዋታል ነው ያለው። ስለዚህ እናንተ ብትሆኑ ምን ታደርጋላችሁ? እኔ ብሆን አብሬው ጠፋለሁ። እኔ አስተያየት መስጠት አልችልም፣ አወያይ ነኝ። ስቀልድ ነው። እሺ ይሄ በጣም ሲምፕል ነገር ነው፣ ኮምፕሊኬትድ አይደለም። እኛ ከባድ ነገር ነው የምንፈልገው ለአስተያየት ለመስጠት። ሌላ ምፈልግ ከባድ ታሪክ ወይስ በዚህ አስተያየት መስጠት ትፈልጋላችሁ? ከባድ ነው ሀቡ። ኧረ ዜድ ይሄ ምኑ ከባድ ነው ለሴቷ? አዎ ወይኔ ከባድ ነው። አዎ ለሴቷ ቤተሰብ ወይስ ባል? እሺ ቆይ የማትወደውን ሰው ባል እንኳን ባይመጣ እሱ ከሱ ጋር ነው ችግራችን፣ እሱን ታይ እንኳን ቢሆን እኮ ያሏት እሱን ታይ ቢሆን እንኳን ያሏት። እሺ እሱን ትታ እንኳን ቤት ብትቀመጥ ቆማ ብትቀርስ፣ ሌላ ሰው ባታፈቅርስ? እሺ ነገ አባቷ ሲሞትስ እሷ ቆማ ትቀር? አብሬው መጥፋት፣ ግማሹ አብሬው መጥፋት እያለ ነው፣ ግማሹ ደግሞ ቤተሰብ ይቀድማል እያሉ ነው። she need to follow her heart። ያ ልቧን ነው መከተል ያለባት። ትክክል። እሺ አስተያየት አንደኛ ዜድ ፍላወር ልካለች አስተያየት ለመስጠት በዚህ ጉዳይ። ስታካረገ እንዴ ስልኬ? ወይ ጉድ! what happened? ሃሎ የተፈረደባት ነው። ደስተኛ ያልሆነ ህይወት እድሜ ልኳን ልትኖር ነው። ከማትወደው ከማታፈቅረው ሰው ጋር ያፈቀረችው ሰው የ3 አመት ፍቅረኛዋ እያለ ከማታፈቅረው ሰው ጋር ተጋብታ ስትኖር ደስታ የሌለው ህይወት ነው የምትኖረው። በቃ እንደ እንስሳ ዝም ብሎ አብሮ መተኛት፣ ማርገዝ፣ መውለድ ደስታ የለውም። መቃብሩ ላይ ቆምኩ አልቆምኩ እያየኝ ቆማለሁ። በቃ የአባቶች አባባል ነው። እሺ ጋስት ገብታችሁ አስተያየት መስጠት የምትፈልጉ ካላችሁ በዚህ ርዕስ ጉዳይ የተለየ አስተያየት ያላችሁ ካላችሁ ግቡ። ዜድ ፍላወር እየላክሽ ነበር ልገቢ ነበረ ቅድም ስታክስ ያደርግ። በዚህ ርዕስ ጉዳይ አስተያየት መስጠት የምትፈልጉ ካላችሁ የተለየ አስተያየት ያላችሁ ፍላወር ላኩ። ይደገም። ኦኬ ልንገራችሁ ታሪኩ ልደገም ካላችሁ። ሁለት ወንድና ሴቶች በሶሻል ሚዲያ ተዋወቁ። በምን እንደሆነ አልተገለጸም። በፌስቡክ ይሁን በቲክቶክ አልተገለጸም። ተዋወቁና 3 አመት በፍቅር አብረው ቆዩ። ልጅቷ ለአባቷ ብቸኛ ሴት ልጅ ናት እና በጣም ተንከባክበው አሁን ራሱ ትልቅ ሆና ስራ የሚያደርሷትና የሚመልሳት አባቷ ነው እና ብቸኛ ልጃቸው ስለሆነች እንዳይናቸው ነው የሚንከባከቧት። ምንም ነገር ያለ ቤተሰብ ፍቃድ አታደርግም። ሁሉም ነገር የሚመርጡላት ምን የሚሉላት እነሱ ናቸው። እስከሱ ጋር በሶሻል ሚዲያ ተዋውቀው 3 አመት በፍቅር አብረው ቆይተው በስንት መከራ ነው የሚገናኙት። ቁጥጥር ስለሚበዛባት በአብዛኛው ቶሎ መገናኘት አይችሉምና አሁን አባቷ ለትዳር ስለደረሰች ለጓደኛው ልጅ ለባለውለታው ልጅ አባቷ ሊድራት ነው እና እሷ ደግሞ እኔ ፍቅረኛ አለኝ የምወደው ፍቅረኛ አለኝ እሱን ነው ማግባት እንፈልገው ስትል ከዚህ ሰው ውጪ ብታገቢ መቃብሬ ላይ እንዳትቆሚ አላት አባቷ። እና ፍቅረኛዋ ነው እኔ እናንተ ብትሆኑ ምን ታረጋላችሁ እያለ ያለው ፍቅረኛዋ ነው። ምን ላድርግ ይያት እንዳልጠፋ አባቷ ወልዶ ያሳደጋት አባቷ በጣም የምትወደው አባቷ መቃብሬ ላይ እንዳትቆሚ ያላት። እሺ የምታፈቅረው ሰው ቢሆን ችግር የለውም እኔ ባፈቅራትም እኔ ልጎዳ እሷ ደስተኛ ትሆን ብዬ እተው ነበረ። ምን ላድርግ ያለው እሱ ነው። ምን ትላላችሁ? እሺ አንድ ሰው ገብቷል። አንድ ሰው መስመር ላይ ያለ። እሺ ሀብዬ እንዴት ነሽ? በመጀመሪያ እኔ ማለት የምፈልገው እኔ አሁን ካገባችሁ ሰው ጋር አባቷ ከመረጠላት ሰው ጋር ብትሆን ነው ማስበው። ምክንያቱም ገና አትወደውም እኮ አንደኛ ፍቅር ምንድነው መላመድ ነው። ስትለምደው ያን ሰው ልትወደው ትችላለች። ሁለተኛ ደግሞ አባትሽ የሚመርጥልሽ ነገር ብዙ ጊዜ አሁን የሚያፈቅራት ሰውዬ ያገባትና ከወለደች በኋላ ሊፈታት ይችላል። ያኛው የአባቷም ያመጣላት ሊያገባትና ሊፈታት ይችላል። ግን ቢያንስ የአባቷን ነገር እኮ ተቀብላለች። ቢያንስ እድሜ ልኩን ያስተማራት ያገዛት መልካም ነገሯን የሚፈልግ አንድ ልጁን ማለት ነው አባቷን ነው መስማት ያለባት። ምክንያቱም ነገር ይሄ የምታፈቅረው ሰውዬ
ሁለት ልጅ ሶስት ልጅ ያስወልዳትና በቃሽ ብሎ ወይ ሌላ ወዶ ደግሞ አፍቅሮ ይሄዳል። ከዛ በኋላ ከሁለት ያጣጣሉ ቢያንስ ይሻላል። ተመልሳ አባቷ ቤት ትገባለች። አቡ ተመልሳ አባቷ ቤት ልትገባ ከነገራ ደግሞ ህይወት ይቀጥላል። ሌላ ሰውም ልታገባ ትችላለች። አዎ ቆይ ችግሩ የቤት ችግር ነው? የቤት ችግር አይደለም። አንደኛ እኛ ቤተሰቦቻችን የሚመርጡልን ነገር ጥሩ ነገር ነው። ወደፊት ምን ይመጣባታል ኃላፊነት የሚወጡበትን ነገር ነው። የዘንድሮ ባል የዘንድሮ ፍቅረኛ ላፈቅረው ይችላል። እየሰጠሽ እየተወያየን ነው። ቤተሰብ የመረጠው የሚማታ የሚጨቁን ባል የለም። ቤተሰብ መርጦ ድሮ ተደብድባ የተፋታች አለ ግን ማለት ነው ያን ያህል እንደዚህ አንቺ ይሄ የምትወደውም ልጅ እኮ ልክ ሲያገባት ደግሞ የሚደባደብ ሊሆን ይችላል፣ ሚንቃት ሊሆን ይችላል፣ ሊወዳት ይችላል። ከእንደገና ደግሞ መልሶ ካስወለዳት በኋላ ላይፋን ካበላሸው በኋላ ደግሞ ሂጅ ወደ አባትሽ ይላታል። የዛን ጊዜ አባቷን ተጣልቷት ከሆነ የት ነው የምትሄደው? ልጆቿን ይዛ የት ነው የምትገባው? ስለዚህ የመሄጃ ጉዳይ ነው። የመሄጃ ጉዳይም ሳይሆን እኔ ማምነው አሁን ፍቅር አንዳንዴ ሄድን ሰውዬ ሁሌ መጀመሪያ እንደህት ነበር የተዋወቁት አይደል? ያዳመጥኩ ነበር። ሲላመዱ ሲያወሩ ነው አይደል ወደ ፍቅር የገቡት። ተቃራኒ ሀሳብ ያለው ሰው ጋር እንትን ትያለሽ። አንቺ አወያይ ነሽ ነው እየተባልኩ ያለሁት። እኔ አወያይ ነኝ፣ ግን አወያይም መልስ የሌለው ነገር ዝም ብሎ ሽሽ ብሎ መቀበል አይደለም። ለምሳሌ አባቷ የመረጠላት እኮ ጥሩ ሊሆን ይችላል። እሷ የመረጠችው እኮ ሁለት አስረግዞ ጥሏት ሊሄድ ይችላል ስትል አባቷ ያመጣላት አስረግዞ ጥሏት ሊሄድ ይችላል። ስለዚህ ስናቀርብ አሳማኝ ነገር ነው ማቅረብ ያለብን። ከሷ ሀሳብ ተቃራኒ ያለው ሰው ካለ ሊያሳምናት የሚችል ሰው ካለ ተቃራኒ ሀሳብ አለኝ ብላ ነው ሙና የገባችው። ሙና አናግረኝ። እንዴት ዋላችሁ? ሰላም ለእናንተ ይሁን። እኔ ከሷ ተቃራኒ ሀሳብ ያለኝ ምክንያቱም እሷ የማትወደው ሰው አባትየው የፈለገው ቢወዳት የፈለገው ቢሳሳላት ለሷ የሚሆን ነገር የፈለገው ቢመርጥ ይሄ በሷ ህይወት እየገባ ነው። ምክንያቱም ልጅ እያለች ተንከባክበው አድገውናል ቤተሰቦቻችን። እኔ አሁን ትላልቅ ልጆች አሉኝ የደረሱ ልጆች እና እወዳቸዋለሁ። ለነሱ የሚሆነውን እመርጣለሁ። ግን በትዳራቸው ግን እነሱ የሚወዱትን ነው ማግባት ያለባቸው። ምክንያቱም እኔ የመረጥኩላቸውን አስገድጄ እኔ ካላገባችሁ ሞቼ ይገኛለሁ በመቃብሬ አትቆሙ ብዬ ልጆቼን ያልሆነ ቦታ ላስገባቸው አልፈልግም። ምክንያቱም ይሄ ሰው አታውቀውም፣ አትወደውም። ግን አባቷ እኮ ያውቀዋል። አባቷ አሁን እኔ አባቴ የሚንከባከበኝ አባቴ መጥፎ ሰው ላይ ይጥለኛል አይጥለኝም? አይጥላትም። ግን እሱ ያን ሰውዬ ያን በሶሻል ሚዲያ ያወቅኩትን ሰውዬ ተላምጄው እንዳፈቀርኩት ይሄኛውንም ሰውዬ ነገ ሲመጣ መልካም ሆኖ ላገኘው እችላለሁ። ገባሽ? አዎ። ግን እሷ የምታፈቅረው ሰው አላት። አንቺ የምትወጂው የምታፈቅረው ሰው አለሽ። ምንም ያህል ባፈቅረው ነገ እንደሚከዳኝ አምሹር በቃ የሆነ ሰው የሆነ ባህሪ ይኖርበታልና ያንን ነገር እኔ ደግሞ ቤተሰቤ አባቴ ብዙ ዋጋ ከፍሎልኝ ካሳደገኝ በኋላ ያልሆነ ቦታ እንደወድቅ አይፈልግም። ገባሽ? ያንን ስለማምን አባቴ የሚለኝን አንዳንዴ ባስተሳሰብም እሱ የሆነ ነገር ሳያይ መቼም እዛ ቦታ ግቢ እሳት ላይ አይጥደኝም አባቴም ቢሆን አይደለም። እና ፍቅር መላመድ ነው ብዬ ነው የማስበው። ይሄን ሰውዬ ተላምጄ እንዳፈቀርኩት ነገም ደግሞ ያኛውን ሰውዬ ላፈቅረው እችላለሁ፣ ስወልድለት ልወደው እችላለሁ። ገባሽ? እኔ ያንን ነው የማስበው። አይ እኔ ግን እሷ የምትወደውን እኔ ብሆን እሷ የምትወደውን ነው ማግባት ያለባት። እውነትሽን ነው። አሁን ለምሳሌ አዎ ያ ሰው አንድ አስወልዷት ሊተዋት ይችላል። ሁለት ያም እኮ እሷ የምትወደው ልብሽ አንድ ሰው ላይ ሊቀር ይችላል። እቺ ልጅ የምታፈቅረው ሰው አላት፣ የምትወደው ሰው አላት። አባቷን ታከብረዋለች፣ ትወደዋለች። ግን አባቷ ወይ ምርጫ እንኳን ቢሰጣት ወይ ደግሞ እሺ ይሄን ሰው ተይውና ቤት ውስጥ ቁጭ በይ እንኳን ቢላት እሱን አክብራ ኦኬ አላገባም ብላት ልትተው ትችላለች። ከፈለገች ቆማም ትቅርቅር ነው ቆማ ብትቀርስ ስትይ ነበር። ቆማ ትቅር ከፈለገች። ግን እኔ ያልፈለኩት ሰው ግን አባቴ መርጦልኝ እምወደውን ትቼ የማላቀውን እሱን ስለሚያውቀው እሱ ባለውለታው ስለሆነ እሱ ስለሚወደው ፍቅር ትዳርና ይሄ አባትሽ የሚወደው ኦኬ ጥሩ ሰው ሊሆን ይችላል፣ መጥፎ ሰው ላይሆን ይችላል። አንድ ጥያቄ ሙናዬ ልጠይቅሽ ይቅርታና ማለት ነው። እኛ በፊት አያቶቻችን፣ እናቶቻችን፣ አባቶቻችን ምናምን እኛ አፍቅረው ተዋደው ምናምን ነው እንዴ 80 ዓመት 60 ዓመት ምናምን እየኖሩ የነበሩት አልነበረም አይደለም? እየተላመዱ ሲሄዱ ነው እየተፋቀሩ እየተዋደዱ ብዙ ልጆች ወልደው ለቁም ነገር ምናምን የሚበቁት አይደለም? እሱ ሌላ ቴክኖሎጂ ነበር የኔ ቆንጆ። እሱ እውነትሽን ነው። አሁን የኔም አባቴን አታውቀውም ጭራሽ የሰርጓለት ነው ያየችው ስትነግረኝ። ግን እሱ ግን ሌላ ነበረ። የምትወደው ከሰው ጋር አትገናኝም፣ እንደዚህ የምታፈቅረው እንደዚህ አይነት ነገር አልነበረም። አሁን ግን ሌላ ጄኔሬሽን ውስጥ ነው ያለነው ልጆቻችን። አሁን ለምሳሌ እኔ ባገባሁበት እንኳን መልክ ልጄ ልታገባ አትችልም። ወንድ ልጄ እኔ ባገባሁ የሚያፈቅረውን
እኔ የመረጥኩትህን አግባ ብለው ከሷ ጋር ላይኖር ይችላል ላይሰማኝም ይችላል እየጠቀምኩት አይደለም ይሄ እኔ በዚህ አልስማማም የፈለገው ነገር ቢመጣ አባቴን በፍቅር ሺህ ጊዜ በወደው በትዳር ግን እሱ የመረጠልኝን አንቺ የመረጥሽውን ታዩና ይሄንን ሰው ካላገባሽ ቢለኝ እኔ አልስማማም ይቅርታ አድርጊልኝ በፍጹም ኔቨር እኔ ደግሞ እኔ በአባቴ አልደራደርም ምክንያቱም አባቴ ለኔ መልካም ነገር እንደሚያስብ አውቃለሁ ከእንደገና ደግሞ ነገ ያ ሰው ነኝ በወንድ ልጅ እርግጠኛ ሆኜ ምንም ያህል ባፈቅረው አልተማመንበትም ሲቀጥል ደግሞ ያፈቀርኩት ሰው ትዳር ይሆነኛል ቁም ነገር ይሆነኛል ነገ ልጆች አባት ይሆናል ብዬም አላስብም ምክንያቱም ምንም ያን ያህል ፍቅር የሆነ ሰዓት ላይ የልጅነት ፍቅረኞቻችንን ብዙ ጊዜ አናገባም ከተለያየ ሌላ ቦታ ሄደን እግዚአብሔር የፈቀደልን ነው የምናገባው ገባሽ እና ያ ፍቅር ነገ ሲያበቃ አባቴ መቃብሬ ላይ እንዳትቆሚ ካለኝ ነገ ታሪክ ያበቃል ማለት ነው ከአባቴም አልሆንም ከዛ ፍቅረኛዬም አልሆንም ሌላ በርግጥ የተሻለ ነገር ሌላ ላገኝ እችላለሁና እኔ አባቴ የሚለኝ ነው ህይወት እኮ አንዴ ናት አይደል ያመንኩበትን ነገር ኖሬ ብቻዬንስ ፍቃድ ህይወት አንዴ ናት አባቷም ራሱ አይጨክኑበትም ሀቡዬ እኔ ቆንጆ እህቴ አባቷ ራሱ አይጨክኑባትም አባት ሌላ ነው ቤተሰቦቻችን ብዙ ነገር ተብለናል ብዙ ነገር ይሄ እንደዚህ እኔ ራሴ የሚገርምሽ እኔ በቤተሰብ አግቢ ስባል አላገባም ብዬ ከሃይማኖት ተቃራኒ የሆነ ሰው አግብቼ ቤተሰቦቼ እንዳደርሽብን አለሰ ግን በኋላ ወሰንኩኝ አገባው ተዋለድን ከዛ በኋላ ግን ቤተሰብ አይጥልሽም ቤተሰብ የሆነ ይመለሳል ግን ህይወት አንዴ ናት ያምታፈቅሪውን ሰው ግን እኔ በፍጹም እኔ ማንንም ሲሆን እህቴም ትሆን ማንንም ይሁን በዛ ሰው ጫማ ላይ ሆነሽ ስታዩ ቢያፈቀረችውን ታግባ ከዛ አባቷን ይቅርታ ትጠይቀዋለች አባቷ ደግሞ ይቅር ይላታል የሚወዳት ከሆነ አባትየው ራሱ እውነት የሚወዳት ከሆነ በእንደዚህ ህይወት ሊያስገድዳት አይገባም ይሄን ካላገባሽ ይሄን ካላደረግሽ ኦኬ ለሷ ጥሩ ነገር ሊያስብላት ይሆናል ጥሩ ሀብት ሊኖረው ይችላል ጥሩ ሀብት ፍቅር